አደይና ዴቭ በስተመጨረሻም ተገናኙ። ዴቭን እንግዲህ የአደይ ቤተሰቦች ወይንም የአደይ አባትና ጫኔ ከከተማ አንስተው ገጠር አፍነው ወስደው እያሰቃዩት ይገኛሉ። አደይም ወደ ገጠር እንድትገባ ተደወለላትና ዴቭም ገጠር ላይ እንደገባ ስትነገር እጅጉን በጣም እያዘነችና እየከነፈች ከዳይመንድና ከባቡሬ ጋር ወደ ገጠር ሰተት ብላ ስትሄድ ዴቭ እንግዲህ እየተሰቃየና ከብት ማጎሪያ በረት ውስጥ ተደርጎ ስቃውን እየበላ ይገኛል። እሷም እሱን ስታገኘው እራሷን መቆጣጠር አቃታትና ወይኔ ጉዴ የዘንድሮማ የተለየ ነው፣ ምን አይነት ጉድና ጣጣ ነው የገባሁት ብላ ስታየው አፉን አፍነውት ሰውነቱና ፊቱ እንዳለ ተቃይሮባት እሷም ደነገጠችና ውሃ በፎጣ ይዛ እያጠበችና ምግብ እያበላችው ትገኛለች። ዳይመንድና ባቡሬ የተፋጠጡበት ትልቁ ምክንያት አደይ ከዶክተሩ ጋር በተደጋጋሚ ስትሆን አንተን መንገድ ከኪንጎ ጋር አስፈራርቶህ ነበረ። ዳይመንድ ዴቭን ለማገት ያንተ እጅ አለበት እንዴ ብሎ ሲለው፣ ስማ እኔ እዚህ ገጠር የመጣሁት አደይ እህቴን ተከትሌ ምንም እንዳትሆንብኝ እንጂ ስለሱ አሳስቦኝ አይደለም። እንዴት እንደዚህ የማደርግ ሰው ነኝ? የአደይ አባት እኮ ለእኔም መሬትና ሀብቴን ወስዶብኝ ጠላቴ ነው። እንኳን እሱን ተባብሬ ዴቭ ገጠር ላይ ታግቶ እንዲሰቃይ የማደርግ ከባድና አደገኛ ሰው እመስልሃለሁ? ቆይ አንተ እንዴት ነው የምታስበው? ምን ለማለት ፈልገ ነው? ባቡሬ የምሬን ነው ምልህ። ከለሊ ጋር ብዙ ጊዜ ሳይህ እንዲሁም ደግሞ አደይን በጣም ስለምታከብራትና ስለምትወዳት እኔም ወንድሜ ብዬ አመኘ ተቀብዬ ነበር። አንተ ግን በጣም በሚያሳዝንና በሚያሳፍር ሁኔታ እንደዚህ ትለኛለህ ብዬ አልጠበቅኩም ነበር ብሎ ዳይመንድም ካሰበው በላይ ተናደደና ራሱን መቆጣጠር አቃተው። አደይ እንግዲህ የምትሆነው ግራ ገባትና አየድሌ እድሜ ልኬም ለፈተና የተጻፍኩልሽ በእኔ ምክንያት ዴቭ እንደዚህ ስለሆንክ በጣም ይቅርታ። አባዬ ግን መቼ ነው የምትሻሻለው? መቼ ይሆን የምትለወጠው? እኔን ሁል ጊዜ ከማሳቀቅና በቤተሰቦች የተሸማቀቄ ከማዋረድ ውጭ ምንም ያተረፍኩት ነገር የለኝም ኦፍ ብላ ተቃጠለች ማለት ነው። ዴቭም እንግዲህ ለመናገር እጅጉን በጣም ረሃብና ድካም ስለተጫወተበት አደይ እባክሽ እባክሽ ከአጠገቤ አተራቂ፣ አንቺ ከአጠገቤ ተራክሽ ሞት ነው የሚከተለኝ። እንደው ምን አይነት አደገኛና ከባድ ሰዎች ናቸው? እኔ ምንም አልፈልግም፣ ግድ ከኔ ሆነሽ ኑሪ ብዬ በፍጹም ላስገድድሽ እና ላስጨንቅሽ አልችልም፣ ግን እባካችሁ ከዚህ አውጡኝ ብሎ ሲል ዳይመንድና ባቡሬ ዴቭ እየተሰቃየ ያለውን ፈተና ሲያዩት እራሳቸውን መቆጣጠር አቅቷቸው ዴቭ እኛ ወንዶች ነን፣ ሁሉንም ተጋፍጠን አንተ እናድንሃለን። አደይ ግን ምንም ቢፈጠር ምንም ወደ ቤቷ መሄድ አለባት። እኔም የለሊ አደራ አለብኝ። ስለዚህ ለለሊ ስል ሁሉንም ነገር መጋፈጥ አለብኝ ብሎ አለ። ዳይመንድም ደግሞ ዴቭ እኔ እንዳንተ ክፋት ሳይሆን እዚህ ሀገር ያሉ ሰዎች በጣም ከባድና አደገኛ ስለሆኑ አለልኝና ጫኔ የአደይ አባት ያዘዛቸውን በሙሉ ከማድረግ ወደ ኋላ አይሉም። ስለዚህ አንተም ሌላ ችግር እንዳይደርስብህ ከዚህ ቦታ እንደምንም ብለህ መውጣትና መሰወር አለብህ ብሎ ነገረው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ እንደ መሐመድ ቤተሰቦች እጅግ በጣም በጉጉት የምንጠብቀውና አጓጊው የአደይ ድራማ እንደቀጠለ ይገኛል ማለት ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። የዴቭ መጨረሻ እንግዲህ ጠፍቶ ስልኩንም ጥሎ ከመሬት ላይ አስተኝተው እየገተቱ የወሰዱት የአደይ ቤተሰቦች መሆናቸው ለራሷ ተነግሯት እያበደች ወደ ገጠር ሄዳለች። እንግዲህ በጣም በሚያሳዝን ሁኔታ ብርሃኔም በአደይ ሰርግ መቋረጥና ለእናቷ የደበቀቻን ነገር ከባድ ስለነበረ
ስሜ ብርሃን፣ ለአንዴና ለመጨረሻ ጊዜ ልጠይቅሽ፣ የብርሃን የሰርግ እያልኩኝ በጉጉት ስጠብቅ ኑሬ በኋላ እንደገና ገና ነው ስትባይ ከባድ ነው። ስለዚህ አደይ የእህትሽ ሰርጉ የተበላሸባት ምን ሆና ነው? እስከ ዛሬስ ያልደወለችልኝ ለምንድን ነው? በይ ደውይላት አለችና ስልኩን ቀማቻትና ደውላ እንደገና ዘግታ ስትሰጣት የአደይ እናት በጣም ተናደደች። ልጄማ የሆነ ነገር ሆናለች እንጂ በሰላማ አይመስለኝም። ብርሃን እየተጫወሽብኝና እየቀለርሽብኝ ነው እንዴ? ቆይ ልጄ ምን ሆናለች? ልጄ የሆነችውን ነገር ለምን አልነግሪኝም ብላ አለቻት። አረማዬ በፈጠረሽ አምላክ እኔ ምንም ነገር አልሆነችም። አንቺ የሌለ ነገር እያሰብሽ እንዴት ያለሽ? በጭራሽ አደይ እህቴ ሰላም ናት፣ እንደውም ሰሞኑን ትመጣለች ብላ ስትላት በጣም ደነገጠች ማለት ነው። አደይም እንግዲህ ከነባቡሬና ከዳይመንድ ጋር ወደ ገጠር በመግባቷ በጣም የሚያስደስት እንዳለ ሆኖ ግን እናቷም ከሚባለው በላይ ደነገጠች። እማዬ የኔና የዴቭ ሰርግ የተቋረጠው በጣም ብዙ ነገር ነበረ። የዴቭ እናት እኔን አልወደደችኝም ነበር ሰራተኛ በመሆኔ እንዲሁም ደግሞ የገጠር ልጅ በመሆኔ፣ ሲቀጥል በቃ ብዙ ችግርና ምቀኛ ሰው ገብቶ ነበር። አሁን የዴቭ እናት ወደ ሀገሯ ከተመለሰች በኋላ ደግሞ ዴቭን እዛ አግቶ ማን እንዳመጣው አላቅም። ተመልከች እማዬ የአባዬን ስራ ልብ በይ። ይህ ሰው እንደዚህ እያገተ የሚያሰቃየው ለምንድን ነው ብላ ስትል፣ ወይኔ ከመናጤ የተገናኘ ትዳር፣ እኔም ትዳሬ ሳያምርልኝ እናንተንም እንዳባት በፍቅር ሳያሳድግ አሁን ጭራሽ ባሌና ህይወቴ ይሆነኛል ያልሽውን ሰው በህይወትሽ ላይና በመስመርሽ ላይ እየገባ አሰቃየብኝ አይደል ብላ ተናገረች። ብርሃንም ደግሞ እህቴ አንቺ ጠንካራና ጎበዝ ሴት ነሽ። ዛሬም ይሄ ችግር አልፎ ነገ ላይ በደስታ የምትስቂበትና በደስታ የምትቦረቂበት ጊዜ ይመጣ ይሆናል። ተረጋጊ አደይ፣ አንቺ ደህናና ሰላም ከሆንሽ ሁሉም ነገር ይስተካከላል የኔ እህት ብላ አጽናናቻት። ኩኩሻና ዳይመንድ የቀጠለው ጭቅጭቃቸው፣ እሷም ከዛ ቦታ ላይ ስታጣው ደግሞ ያበረሮ ዛሬ የት ሄዶ ነው? እሷና እሱ ሲገናኙ ከስድብ ከጭቅጭቅ ውጭ የሚያውቁት ነገር የለም። ሆኖም ግን እሷ እንዳፈቀረችውና እንደወደደችው እሱም ለእሷ ስትጠፋና ሳትኖር ስትቀር ኩኩሻ የት ሄዳ ነው የሚለው ጥያቄ በውስጡ ላይ እያደረበት ይገኛል። ቅምጥል ከኪንጎ ጋር ቤቲ የምትባለውን ልጅ አገኝቷት ከአጠገቤ እራቂ፣ አንቺ በጣም አስመሳይና ከባድ ሰው ነሽ። ሰው መስለሽ ወደ ህይወት የገብተሽ ቅምጥል እንድትረበሽና ሰላሟን እንድታጣ በጭራሽ አልፈልግም። ስሚ ቤቲ፣ በተደጋጋሚ ከአጠገቤ እንድትርቂ እየመከርኩሽ ነው። አይ የምትይ ከሆነ የሚደርስብኝ ስቃይና መከራ ከባድ ነው። ቅምጥልን ማስከፋት አልፈልግም እያለ ሲከራከር ቅምጥል እንደ አጋጣሚ መጣችና የተፈጠረውን ነገር ወደ ሌላ ነገር ተርጉመው በጣም ተናዳ እሷንም ሴት አድርጌ ገላለሁኝ ብላ ወደ ማዘሯ ዘንድ ተሄደ። በኋላ ማዘሯም ደግሞ ቅምጥሌ ይህ አይነት ባህሪሽ በጣም ራስሽን ገደል ያስገባሻል። ኪንጎ የተፈጠረውን ነገር ላስረዳሽ እያለ አንቺ እንደዛ መመነጫጨቅ የለብሽም ነበር። ታይ ልጄ፣ ኪንጎ በጣም ጥሩና መልካም ሰው ነው። በእንደዛ አይነት ሁኔታ ትዳር አይቀጠልም ብላ አለቻት ማዘሯ። አንቺ ምንም የምታውቂው ነገር የለም። ኪንጎ ምን እያደረገና ምን እየሰራ እንደሆነ የምታውቂው ነገር ስለሌለ ዝም ብትይ ይሻለኛል አለቻት። ከዛ ኧረ ተይ ልጄ ተይ፣ ይህንን የመሰለ ፍቅርና ትዳር ስታበላሽ ቁሜ ማየት አልፈልግም ብላ ስትላት፣ እኔ ተይ ብያለሁኝ። በኋላ ይሄ ልጅ አምሮ የሆነ ነገር ከሆነ ያዙ ይለቀቁኝ ብትይ የማትመልሽውና የማትጋፈጨው ህመም ውስጥ እንዳትገቢ ብላ አስጠነቀቀቻት። ኩኩሻም እንዳጋጣሚ ወደ ማዘሯ ጋር ስትመጣ እንዴ ምን ተፈጥሮ ነው? ልጅቱ ምን ሆና ነው እንዴ እየሆነች ያለችው? ከኪንጎ ጋር ተጣልታ ምን? ወይኔ ኩኩ፣ እኔ አሁን እንደው እያለሁኝ እሷ እንዲ መድበር አለባት። ቆይ ሳላንጠባጥበው አልቀርም ብላ ተነሳችና ወደ
እሷ ጋር ስትሄድ ኩኩ አርበሽ ተቀመጪ፣ እኔ ልጅ ይሄ የሁለታቸው ጉዳይ ነው። እነሱ ነገ ሲታረቁ አንቺ ተንጓለሽ መሬት ላይ ነው የምትቀሪው ብላ ስትላት፣ እሱስ ልክ ነሽ ማዘሯ። በተደጋጋሚ ቅምጥልና ኪንጎን መካከል ላይ ስገባ እነሱ ዙረው ይታረቃሉ፣ ተንጓልል የምቀረው እኔ ነኝ ብላ አለቻት ማለት ነው። ለሊ ከቤዛ ጋር ከባድና አደገኛ ጦርነት ከፈተች። እሱም ምንድን ነው? ለሊ በጣም በሚያሳዝንና በሚገርም ሁኔታ ከቤዛ ጋር ልክ ልኳን ነገረቻት። ቤዛ አንቺ መቼም አትለወጭም፣ መቼም ጥሩ ነገር ላይ አትሆኝም። እድሜ ልክሽን ከልጅነት እስከ እውቀት የኔ የሆነ ነገር በመውሰድና እኔም በማስለቀስ እኔም በማጣል ሁሌ ያስደስትሻል። ኤላ 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 አትበይ፣ የሱን ስም በፍጹም አታንሽብኝ። ኤላ ትቶኝ ብሄድ ጥሩና መልካምነቴ ፈጣሪ የዋህነትና ምስኪኔን አይቶ አልጣለኝም። ይሄው ሁሌ እጄን የሚይዘኝና ከጎኔ የሚሆን ሰው አላጣሁም። እንዳንቺ አይነቱ ግን ከባድና አደገኛ ሰው የሰው የሆነን ነገር በማሳደድ እድሜና ጊዜውን ይፈጃል። ስሚ ቤዛ፣ እኔ ባንቺ ስኬት የምደሰት እንጂ የምከፋ ሰው አይደለሁም። ግን በህይወት እስካለው ድረስ ፈጣሪ የሰጠኝን ጸጋ ሁሉ ከእኔ ቀምቼ ወደ ራሴ ያደርጋሉ የምትዩ ህልምና ቅዠት መሆኑን ልንገርሽ። ና ቤኪ እንሄድ። ከዚች ከሰይጣን ጋር ቁሙ ማውራትም አያስፈልግም። ስሚ ቤዛ፣ ካሁን በኋላ አይደለም ለሊን ቀጥ ብለሽ ልትናገሪያት ቀርቶ አይደለም ጫፏን ብትነኪያት እኔ ባቡሬ አይደለሁም የክፋትን ጥግ አሳይሻለሁ ብሏት ሄደ። ወይኔ ቤዛ፣ ከልጅነት እስከ እውቀት ግን ለለሊ ሁሉም የሚያግዝላትና የሚቆረቆርላት ለምንድን ነው? ይሁን አይደለም እኔም ቤዛ ቀርቶ መልካምና ጥሩዋን እናቴን ሁሉም እንደ ጠላትና እንደ ጣላት ነበር። ለሊ ጠብቂ፣ ዛሬ ስቀሻል፣ ዛሬ ተመጻድቀሻል። ያንቺ የሆነን ነገር በሙሉ ወስጄ ደምን ባላስለቀስኩሽ እንደው እኔ ቤዛ አይደለሁም ብላ መንገዷን ቀጠለች። አሹ ከፍቅር እናት ቤት ወጥቶ የቀን ስራ እየሰራ ነበርና ሮማን ደግሞ ያሹን ፍቅር መቋቋም አቅቷት ከዛ ከቤት ጓዟን ጠቅልላ ወጣች። በጣም ተናደደች እና ሩታ ደግሞ ማሚ ቆይ ሮማን ምን ሆናለች? እኛ ምን አደረግናት? ጓዟን ጠቅልላ የሄደችው አሁን አሹ ሲመጣ ምን ልል ነው? አይ ሩታ በጣም ያሳዝናል። እኔ እንዴት ሆናለች ብዬ ሮማንን አስቢያትም አላቅም። ደግሞ እኮ ክፉ ነገር የተናገርኳት የለም። ብናገራትም ደግሞ ፍቅር ልጄን እንደምቆጣውና እንደምመክረው ነው። ከዛ ውጭ ያስከፋኋት አልመሰለኝም ነበር። ወይ ሰው አሁን ዴቪድ ገባ ይባላል። እስኪ ደውይለት ሩታ እያለች አለኝ። ሩታ በዶክተሩ ፍቅር እያበደችና እየጨለለች ትገኛለች። ውድ የተከበራችሁ ሌላ እንደ መሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።